ኔትወርክ በመሀል እየወረደም ስለሆነ ነው። አሁን ትናንትናና ከትናንት ወዲያ እንደነገርኩሽ አንቺም እየሞከርሽላቸው በዛኛውም ተለቀቀ በኢንፎ ሸገር። ያ ከተለቀቀ በኋላ ቀጥታ ወደ ማን የመጡት? ወደ ቡቡ ደካማ ጎኑን ስለሚያውቁት በቃ እሱን ትንሽ አታግና እሱም ስትረስ ውስጥ ገባብኝ። በጣም ተጨናነቀ። ቢያንስ እሱም ይረጋጋ ወደሚለው ነበረ። አሁን ኦልሬዲ ጀምሬዋለሁ። በኤምባሲ በኩልም በሁሉም በኩል መጠየቅ ባለበት መንገድ ሁሉ መጠየቅ አለበት። እንደዛ በሚለው ስለወሰንን ያው ፎቷቸውን እነሱን እንደውልላቸው ላይቭ ላይ እዚሁ እንደተነጋገር ነው ማለት ነው። በምን በዋትሳፕም ከቻልሽ ደውይላት። እኔ ጀሚላ እኔ በዋትሳፕ እንደውም ሌላ የማስፈራራቱ ወደ ሌላ እየገቡ ነው ያሉ። በእርግጥ እኔ የምፈራሱ አይደለሁም፣ ግን ለማስፈራራት ነው የሞከሩት። ኔትወርኩ በጣም አስቸገራት። እሺ ጀሚላ እኔ ዋትሳፕ ላይ ለነሱ ጉዳዩ ቀጥታ የሚመለከተው ማንን ነው? የልጆችሽን አባት ነው አይደል? ወንድምና እህት አይደለም የሚመለከታቸው ጉዳዩ። እሱ የቀጥታ ስልኩ የለኝም፣ የአሜሪካ ቁጥር ነው። በዋትሳፕ ነው ኮንታክት ያደረኩት። በዋትሳፕ ቮይስ አልመለሰልኝም። በዋትሳፑ ደውይለት፣ በዛም ይጠቀማል። ኖርማል እጁ ላይ ያለው ዋትሳፑን ይጠቀመዋል። እሺ አናየሽ እንትን አይልም፣ አይጠራም፣ ሪንጊንግ አይልም። እና እኔ ያልገባኝ ነገር ጀሚላ በአንድ ባልና ሚስት መሀል ሁለቱ ብቻ ናቸው የሚመለከታቸው አይደል? እኔ የባሌ እህትና ወንድም በትዳሬ ጣልቃ የሚገቡ ከሆነ ባሌ ስለፈቀደላቸው ስለሆነ ባሌን እንጂ መውቀስ የምችለው እህትና ወንድሙ አያገባቸውም። እነሱን መውቀስ አልችልም አይደል? ባሌ ራሱን ማስከበር ያለበት ራሱ ነው። ንግግሬም ጉዳይም ከሱ ጋር ነው ሊሆን የሚችለው እንጂ እህትና ወንድሙ አይመለከታቸውም። ስለዚህ መውቀስ ምንም ካለብን እሱንና እሱን ብቻ ነው። እሱ ባይፈቅድላቸው የእሱን ባውንደሪ የእሱን መስመር ባይጥሱ አንቺ ጋር ዳይሬክትሊ መምጣት አይችል። አንቺ አላገባሻቸውም፣ እህቱንና ወንድምየውን አላገባሻቸውም። አንቺ ያገባሹ እሱን ነው። ግንኙነትሽ ዳይሬክት ከሱ ጋር ብቻ ነው። በጣም ትክክል ነሽ። ትቆራረጫለሽ ውዴ። ኔትወርክ ዛሬ ምንም የተሰራልኝ አይደለም መሰለኝ። ለምን በዳታ ዋይፋይ ጀሚላ፣ ለምን በዳታ አትገቢ? ዳታ ቢሆን እንደዚህ አንሰቃይም። ዋይፋዩን አጥፊውና ኦፍ አርጊና ከስልክሽ ላይ ዋይፋዩን ዳታ ሙይ። ዳታ አጥፍቼ አንሊሚት ገዛሁኝ። አንሊሚት ገዝቼ አስገባሁ። በዋይፋይ ወጥቻለሁ። ምንድን ነው ሴም ካርድሽ? ኢትዮ ቴሌኮም ኖ ሳፋሪ ነው። ያሁን የሄድኩ ጊዜ ሳፋሪ ተጠቅሜ ሳፋሪውን
ቀኑን ሙሉ ላይቭ ላይ ነበር ሙለው። ቫኬሽን ሄጄ ለ15 ቀን ሄጄ ለስራ ነበር የሄድኩት። ቀኑን ሙሉ ላይቭ ላይ ነበርኩት። አንድ አይቆራረጥም ነበር። ቻርጅ እንዳይዘጋ ፓወር ባንክ ይዤ ነበር የምዞረው እና አይቆራረጥም ነበር። ኔትወርክ ነበረው። ወይ ነገ ሳፋሪ ሴም ካርድ ገዝተሽ ሳፋሪ .com ሞልተሽ ነይ እንጂ እንደዚህ ህዝቡም ችግርሽን እንትን ሊሰማ አይችልም። ይሻላል። በቃ እናስተካክልና በውስጥ እናንቺ ኦኬ በቃ አጨናነቀኝ።